ለምንድን ነው ቤት ኪራይ የሰራሽው? ማለት አይ ስለሽ ይሄን ሰጥተሽ ግቢው ባዶ ቢሆንልሽስ? እንዴ ለምን ላከራይ ነው? ምን ለምን ብሩ በሰራሽበት የሆነ ነገር ብትገዢ ሌላ ነገር ብትሰሪስ? ለምን ግቢው ባዶ ከሚሆን ሰው ይኖርበታል። ሰው ከግቢው ውስጥ አይጠፋም። ደስ ይልሃል እኮ። እሺ ለምንድን ነው እኔ በዚህ ሰዓት ፍቃድ የምትጠይቂ? እንዴ ምን ማለት ነው? አይ አንቺ ቅድም ጥያቄ ስለጠየቅሽ እኔ ልጠይቅሽ። እንዴ አንተ እኮ ነው ያስለመድከኝ። ራስህ እየመጣ አንዴ ሽንኩርት፣ አንዴ ቲማቲም፣ አንዴ ድስቱላ ወጡላ ሳይቀር እንጀራ ሳይቀር እንዴ አንተ እየወሰድክ እኔ ዝም ብዬ ልተው ነው? ግን ተከራይቆ ችግር ነው ታውቃለሽ። ስለስ የሆነ ያገኘው ራሱ ከቤት ኪራይ ተርፍበትምና አደራ ሁለተኛ ምንም እንዳትጠይቂ። እንዴ ካየውማ አልተው። ይሄን ቃል አልገባም። ካየው አልተው። እውነት ወይኔ ክራይ ቤት ለምንድን ነው? እሺ ሌላ ቀን ደግሞ ቀኑ ቤት ኪራይ ቀኑ ሊደርስ ሲል ለምንድን ነው አይኔን የምታየው? እኔ አልረሳም ቀኑ። አንተ እንዴ ወሩ ተመልሶ እስኪመጣ ራሱ ካላስታወስኩ ትሰጠኛለህ አንተ? ሌላ ደግሞ ምን አሰብኩ መሰለሽ? እሺ ወሩ ሊደርስ ሁሌ ነው ገባ ትዘምልሽ? ገባ ሌን ነው እስኪ ቤት ኪራይ ደረሰ እኮ ገባ ሌን ነው የምትይው ነገር። አዋ ስንት ወጪ አለብኝ እኮ ነኝ። አሁን ምን ወጪ? ቤት ኪራይ አትከፍልም አንቺ። እኔ ቤት ኪራይ እየከፈልኩ ባገኘው ወይተው ግን ቤት ኪራይ ባልከፍል እኮ እናንተ በምትሰጡኝ እኖራለሁ። አንዴ ቤት ኪራይ ብቻ ነው ብር የሚያስፈልግ? ለቤት ብቻ ረሊት ምንድነው ታዲያ? ምን ችግር አታውሪ ሁሌ ችግር አታውሪ። ኧረ ተንኮሱ በራሴው ጠርቼው ዛሬ ደግሞ ልክ እየነገረኝ ነው እዚህ ቁጭ ብሎ። አንድ ነገር ልንገርሽ፣ ችግር አታውሪ። ባገኘሽው እኔ አሁን የለኝም አንቺ አለሽ አይደል? ባገኘሽው አመስግኒ። አሁን አንቺ ቤት አለሽ፣ እዛ ላይ ደግሞ ለኔ ያኛውን ታከራያለሽ። ቤት የሌለው አለ፣ አመስግኒ ሁሌ። በቃ የቤት ኪራይ ቀኑን ሊደርስ ሲል በቃ ችግር እንዴ ካልጠየቅኩ እኮ አውቃ ሰጠኝም። ለዛ ነው በቃ እኔ ሁሌ ነው ትዘምለኝና ሰው ለምንድን ነው በዓል ሲደርስ